የደም ዝውውርን የሚጨምሩ ህመምን፣ ቁርጥማትን የሚቀንሱ ቫይታሚኖችና ምግቦች። ህመምና ቁርጥማት ሌሊት በተደጋጋሚ እንድትነቁ፣ ንቁ ሆናችሁ ስራችሁ እንዳሰሩ ያደርጋል። እድሜ ሲገፋ የጡንቻ ህመም፣ የመገጣጠሚያ ቁርጥማት የተለመደ ነገር ነው። ጥሩ ዜናው ምንድነው? እነዚህ ቫይታሚንና ምግቦች ትልቅ እፎይታ እንደሚያመጡ አዲሱ የኒውትሪሽን ጋይድ ያስረዳል። እነዚህ ንጥረ ነገሮች ማለትም ቫይታሚኖችና ማዕድናት በሰውነትና በእግር ላይ የደም ዝውውርን፣ ፍሰትን በማሻሻል የሰውነት ጡንቻዎችን በማፍታታት የእግር፣ የእጅ፣ የወገብ፣ የአንገት ህመምና ቁርጥማትን ይከላከላሉ፣ ያበርዳሉም። በደንብ እንድትረዱትም ቪዲዮውን ጨርሱት። ላይክ፣ ሰብስክራይብ ይደረግ። እስኪ መጀመሪያ ቫይታሚን ቢ6 ወይም ቫይታሚን ቢ6ን እንየው። ቫይታሚን ቢ6 ፓራዶክሲን በመባል ሲታወቅ ከምታስቡት በላይ ለእግር ጥንካሬ፣ ለጡንቻ ተግባር ትልቅ ሚና አለው። ቫይታሚን ቢ6 ለነርቭ ጤና መጠበቅ በጣም ጠቃሚ ነው። የጡንቻ መጠገንን፣ እንደገና የማገገም ሂደትን ይደግፋል። እንዲሁም ሰውነታችንና ጡንቻችን ለመገንባትና ውፍረቱን፣ ማሱን ለማስጠበቅ ፕሮቲን በአግባቡ እየተጠቀመ መሆኑን የማረጋገጥ ስራ ይሰራል። ያለ ቫይታሚን ቢ6 ጠንካራ ጡንቻዎች በጊዜ ሂደት እየደከሙ ይመጣሉ። ቫይታሚን ቢ6 ኒውሮትራንስሚተርን ወይም የነርቭ ሞገድን ይቆጣጠራል። ኒውሮትራንስሚተር ደግሞ የጡንቻ እንቅስቃሴን ይቆጣጠራል። ሌላው የቫይታሚን ቢ6 ወሳኝ ጥቅሙ ከነርቭ ሲግናሊንግ ወይም የሞገድ ፍሰት ከነርቭ ኮኦርዲኔሽን ወይም የመያያዝና የመደጋገፍ ተግባር የተያያዘ ተግባሩ ነው። በሰውነታችን የቫይታሚን ቢ6 መጠን ዝቅ ሲል የነርቭ ሲግናል ፍሰት ይዘገያል ወይም የተሳሳተ ሚና ይጫወታል ወይም የተሳሳተ አቅጣጫ የመሄድ ባህሪ ያሳያል። በዚህም ምክንያት ለሰውነት መደንዘዝ እንጋለጣለን። በተለይ በእግር ላይ ለመጠዝጠዝ ስሜትና ያልተስተካከለ የእርምጃ እንቅስቃሴ፣ የእግር መጣመድ አይነት ባህሪ መፈጠር እንጋለጣለን። ከብግነት ጋር የተያያዘ የጡንቻ መድከምን መከላከል፣ መቀነስ ሌላው የቫይታሚን ቢ6 ጥቅም ወይም ተግባር ነው። ቫይታሚን ቢ6 የሰውነት ብግነት ምላሾችን ለመቆጣጠር ስለሚጠቅም ጡንቻ ላይ የሚፈጠር ምቾት ማጣትን ይቀንሳል። እግሮች ተንቀሳቃሽ፣ በቀላሉ የሚታዘዙ እንዲሆኑ ይረዳል። ከሆነ እንቅስቃሴ በኋላ የመግረር ስሜት፣ ጡንቻዎች ቶሎ ወደ ነበሩበት የመመለስ ችግር ካጋጠማችሁ ቫይታሚን ቢ6 መጠንን ማስተካከል ወይም መጨመር የተሻለ መፍትሄ ያመጣል። ቫይታሚን ቢ6 ከጡንቻ ተግባሩን በተጨማሪ ለቀይ የደም ህዋሳት መመረት ትልቅ አስተዋጽኦ ያደርጋል። እነዚህ የተመረቱ ህዋሳት በሰውነታችን ኦክሲጅን ለማጓጓዝ፣ ለማሰራጨት ይጠቅማሉ። ጡንቻን ይመግባሉ። ጡንቻ ለሆነ ተግባር መሳካት ዝግጁ፣ ጠንካራ መሆኑን የማረጋገጥ ስራ ይሰራሉ። የቫይታሚን ቢ6 መጠን በሰውነት መቀነስ የሂሞግሎቢን መጠን መቀነስን ያመጣል። የሂሞግሎቢን መጠን መቀነስ ደግሞ ጡንቻዎች በቂ ኦክሲጅን ስለማያገኙ የመድከም፣ እንደ ስትራፖ የመክበድ ስሜት፣ ጥንካሬ የማጣት አይነት ባህሪ ይፈጥራሉ። ከትንሽ ጉዞ ወይም ከትንሽ ስራ በኋላ ያልተለመደ ድካም ከተፈጠረ ምናልባት ይህ የሰውነታችን የቫይታሚን ቢ6 መፈለግ ምልክት ሊሆንም ይችላል። ይህን ወሳኝ ቫይታሚን ወይም ቫይታሚን ቢ6ን የት ነው የምናገኘው? ጥሩ የቫይታሚን ቢ6 ምንጮች የሚባሉትም እንደ የዶሮ ስጋ፣ ሳልሞንና ቱና አሳዎች፣ ሙዝ፣ ድንች፣ ሽምብራና የተጠናከሩ እህሎች ናቸው። ከቀን ተቀን አመጋገባችሁ እነዚህ ምግቦች ማካተት በተፈጥሮ የቫይታሚን ቢ6 መጠንን የመተካት የማስተካከል ሂደት ነው። ይህ ተግባርም የጡንቻን ጥንካሬ፣ የነርቭ ተግባርን የመደገፍ ሂደት ነው። ከጨጓራ ወይም ከምግብ መፈጨት ጋር የተያያዘ ችግር ላለባቸው ሰዎች ወይም ደካማ የንጥረ ነገር መመጠጥ ባህሪ ባላቸው ሰዎች ወይም የምግብ ገደብ ላላቸው ሰዎች ላይክ ዲያተሪ ሪስትሪክሽን የቫይታሚን ቢ6 ሰፕሊመንት የተሻለ የቫይታሚን ቢ6 መጠን በሰውነት ወይም በደም እንዲኖር ያደርጋል። የቫይታሚን ቢ6 መውሰድ ያለብን የየቀን የተፈቀደ መጠን በእድሜና በጾታ ይለያያል። አዋቂ ወንዶች ወይም እድሜያቸው የገፉ ወንዶች በቀን 1.7 ሚሊግራም መውሰድ ሲኖርባቸው፣ ሴቶች ደግሞ 1.5 ሚሊግራም በቀን መውሰድ ይኖርባቸዋል። ቫይታሚን ቢ6ን ከምግቦች ማግኘት የተሻለ ሲሆን ቫይታሚን ቢ6ን በከፍተኛ መጠን በሰፕሊመንት መልክ መውሰድ ግን አይመከርም። ምክንያቱም በከፍተኛ መጠን ለረጅም ጊዜ መውሰድ የነርቭ ጉዳትን ሊያመጣ ይችላል። ጥሩና የተሻለው መንገድ ግን ያለምንም የጎንዮሽ ችግር ቀጣይነት ያለው አቅርቦት ለማግኘት ከተፈለገ የተሻለው መንገድ በቫይታሚን ቢ6 የበለጸጉ የተመጣጠኑ ምግቦች ላይ ትኩረት ማድረግ ይሆናል። ሌላው ቫይታሚን ኬ ይሆናል። ለጠንካራ አጥንት ወሳኝ የሆነ ቫይታሚን ወይም ማዕድን ቫይታሚን ዲ እና ካልሲየም ናቸው ካልን ያለ ቫይታሚን ኬ እነዚህ ንጥረ ነገሮች ስራቸውን በትክክል መስራት ይሳናቸዋል። ቫይታሚን ኬ ካልሲየም መከማቸት ካለበት በትክክለኛው ቦታ በአጥንቶች እንዲከማች ይረዳል። ቫይታሚን ኬ ይህን ስራ ባይሰራ ካልሲየም በደም ወሳጅ ቧንቧዎች ወይም አርተሪዎች በለስላሳ ህብረ ህዋሳት ሶፍት ቲሹስ ላይ በመከማቸት ለደም ስር ግድግዳ መግረር፣ ደካማ የደም ዝውውር መፈጠር ብሎም ለልብና ተያያዥ በሽታዎች መጋለጥ አስተዋጽኦ ያደርግ ነበር። በሌላ አገላለጽ ቫይታሚን ኬ እንቅስቃሴዎችን ለመቆጣጠር ይረዳል። ካልሲየምን ወደ ትክክለኛው ቦታ ይመራል። እግሮችን የተስተካከለ መዋቅር እንዲጠብቅና ተንቀሳቃሽ እንዲሆኑ አስተዋጽኦ ያደርጋል። ለአዛውንቶች ወይም በእድሜ ለገፉ ሰዎች ደግሞ የተሻለና ጠቃሚ ያደርገዋል።
ጥናቶች እንደሚያሳዩት ከሆነ በሰውነት የቫይታሚን ኬ በጥሩ ሁኔታ መኖር ዝቅተኛ መጠን ካላቸው ሰዎች አንጻር ሲወዳደር የተሻለ የአጥንት ጥንካሬ እንዲኖር፣ ዝቅተኛ የአጥንት የመሰበር አደጋ እንዲሁም ለአጠቃላይ የአጥንት ጤና እንደሚጠቅም ተረጋግጧል። ምክንያቱም ቫይታሚን ኬ ኦስቲዮካልሲን የተባለውን ፕሮቲን የማነቃቃት ወይም አክቲቬት የማድረግ አቅም አለው። ስለሆነም ኦስቲዮካልሲን ካልሲየምን ከውስጠኛው የአጥንት ፈሳሹ ክፍል ወይም ቦን ማትሪክስ እንዲጣበቅ በማድረግ አጥንት እንዲወፍር፣ እንዲጠነክር ብሎም ስብራትን የመቋቋም አቅም እንዲኖረው የማድረግ ስራ ይሰራል። ቫይታሚን ኬ ለመገጣጠሚያ ጤና፣ ለጡንቻ ተግባር በጣም ጠቃሚ ነው። ቫይታሚን ኬ የመገጣጠሚያ ብግነትን ይቀንሳል። ያ ማለት ኦስቲዮአርትራይተስ የተባለውን የመገጣጠሚያ ችግር እንዳይፈጠር ይከላከላል። በምትንቀሳቀሱበት ወቅት የጉልበት ቁርጥማት ህመም ከተሰማችሁ፣ ለረጅም ጊዜ ከተቀመጣችሁ በኋላ የመግረር ስሜት የሚሰማችሁ ከሆነ የጎደለው ወይም ያነሰው ንጥረ ነገር ቫይታሚን ኬ ነው ማለት ነው። የቫይታሚን ኬ እጥረትን ስታስተካክሉ የመገጣጠሚያ የጉልበት አካባቢ ምቾት ማጣት ይጠፋል። በቀላሉ መንቀሳቀስ፣ እግራችሁን ማዘዝ እንድትችሉ ይረዳል። የእግር ጡንቻዎች ሲዳከሙ፣ በተለይ ደግሞ በአዛውንቶች ላይ ሚዛን መጠበቅ መቸገር፣ በቀላሉ መራመድ መቸገር፣ የመውደቅ አደጋ መጨመር መከሰት ይፈጠራል። ቫይታሚን ኬ ጡንቻ እንዲጠነክር ይረዳል። የተስተካከለ የተናበበ እንቅስቃሴ እንዲኖር ይሰራል። እነዚህን ተግባሮች የሚያከናውነው በጡንቻ ህዋሳት ውስጥ የካልሲየም መጠንን በማመጣጠን ይሆናል። ማመጣጠን መቻሉ የጡንቻ የተስተካከለ እንቅስቃሴ ወይም መስል ኮንትራክሽን እንዲኖር ያደርጋል። እንደ የጡንቻና የእግር ያለመረጋጋት ችግር ሊያመጣ የሚችል ማንኛውም ያልተመጣጠነ እንቅስቃሴን ይከላከላል። ቫይታሚን ኬን ከምግብ ማግኘት እንችላለን። ቫይታሚን ኬን ከቆስጣ፣ ከካሊ፣ ከሲውስ ቻርድ፣ ከኮላርድ ግሪንስ፣ ብሩስልስ ስፕሩትስ እናገኘዋለን። በተለይ ቫይታሚን ኬዋንን ቫይታሚን ኬዋን በአትክልቶች የሚገኝ የቫይታሚን ኬ አይነት ነው። ሌላም የቫይታሚን ኬ አይነት አለ። እሱም ቫይታሚን ኬ2 ሲሆን ቫይታሚን ኬ2 ከተፍላሉ ምግቦች፣ ከአኩሪ አተር፣ ከቆየ አይብና ከእንስሳት ተዋጽኦዎች ማለትም ከጉበትና ከእንቁላል ቢጫው ክፍል ወይም ኤግ ከሚባለው ክፍል ማግኘት እንችላለን። ቫይታሚን ኬ2 በጣም ጠቃሚ ነው፣ ምክንያቱም በሰውነታችን አክቲቭ ሆኖ ወይም ስራውን እየሰራ ለረጅም ጊዜ ይቆያል። ካልሲየምን ወደ የደም ቧንቧዎች ከመላክ ይልቅ ወደ አጥንቶች በመላክ የተሻለ ሚና ይጫወታል። በተፈጥሮ መንገድ በሰውነታችሁ የቫይታሚን ኬ መጠን መጨመር ከፈለጋችሁ የተሻለው መንገድ አረንጓዴ ቅጠል ያላቸውን አትክልቶችና የተፍላሉ ምግቦችን አዘውትሮ መመገብ ይሆናል። ነገር ግን ለምግብ መፈጨትና መላም የሚረዱ አካላት ችግር ያለበት ሰው፣ ከምግብ ቫይታሚን ኬን መምጠጥ ችግር ባለበት ሰው ወይም ለረጅም ጊዜ ጸረ ህዋሲያን ወይም አንቲባዮቲክስ ላይ የቆየ ሰው ከሆነ ቫይታሚን ኬን ለማግኘት የቫይታሚን ኬ ሰፕሊመንቶችን እንደ አማራጭ መውሰድ ይኖርበታል። ነገር ግን እንደ ዋርፋሪን አይነት ደምን የሚያቀጥኑ መድኃኒቶች ላይ ከሆናችሁ ከሐኪሞቻችሁ ጋር መምከር ያስፈልጋል። ምክንያቱም ቫይታሚን ኬ ለደም መርጋት ስለሚጠቅም አሁን ካልናቸው መድኃኒቶች ጋር ያለመስማማት ባህሪ አለው። ስለዚህ በሰውነታችን የደም ዝውውርን በመጨመር እንደ ህመምና ቁርጥማትን አይነት ለማስቀረት ከፈለጋችሁ አሁን የተጠቀሱትን ቫይታሚን ኬ ያላቸው ምግቦችን መመገብ ያስፈልጋል። ሌላው ፖታሲየም ነው። ጧት ተነስታችሁ በምትራመዱበት ወይም በምትንቀሳቀሱበት ጊዜ እግራችሁና የእግር ባት አካባቢ ቁርጥማት ህመም ሲሰማችሁ አስቡት። የእግር ወይም የጡንቻዎች ቁርጥማት መኖር የተለመደ የፖታሲየም እጥረት ምልክት ነው። ምክንያቱም ፖታሲየም ዋናው የጡንቻ ተግባርን የሚቆጣጠር ማዕድን ነው። ፖታሲየም በጡንቻ ህዋሳት ውስጥና ውጭ ላይ ፈሳሽን ለማመጣጠን ይጠቅማል። ፖታሲየም በሰውነት ውስጥ በሚቀንስበት ጊዜ ጡንቻዎች ያለ ትዕዛዝና ከቁጥጥር ውጭ ይንቀሳቀሳሉ። ይህም በተለይ በእግሮች ላይ ቁርጥማትና ህመምን ይፈጥራል። እጥረቱ ሲኖር ቁርጥማት ጅማሬው ሲሆን ቀስ በቀስ ለረጅም ጊዜ ስንቆም የእግር የመንቀጥቀጥ ባህሪ ወይም በምንንቀሳቀስበት ጊዜ የመግረር ያለመታዘዝ ባህሪ መፈጠር ናቸው። ፖታሲየም በነርቮችና በጡንቻዎች መካከል ሲግናሎችን ለማስተላለፍ ይጠቅማል። የተስተካከለ የተመጣጠነ ቀለል ያለ የጡንቻ እንቅስቃሴ እንዲኖር ይረዳል። የፖታሲየም መጠን ሲቀንስ በአንጎልና በጡንቻዎች ላይ የሚኖረው መግባባት ወይም ትስስር እየተዳከመ ይመጣል። ይህም መንቀጥቀጥን፣ ለፍስፍስነትን፣ የድካም ስሜትን ያመጣል። ከጡንቻ ጥቅሙን በተጨማሪ ፖታሲየም ለጠንካራ አጥንት መኖር ትልቅ አስተዋጽኦ አለው። ቀስ በቀስ የአጥንት ውፍረትን የሚሸረሽረውን አሲድ ለማምከን ወይም ኒውትራላይዝ ለማድረግ ይጠቅማል። በፖታሲየም የበለጸጉ ምግቦችን መመገብ የአጥንት መቦርቦርን በፍጥነት ይቀንሳል። ኦስቲዮአርትራይተስ የተባለውን የአጥንት ችግር የመጋለጥ እድልን ይቀንሳል። ጠንካራ እግሮች እንዲኖሩ ይረዳል። ፖታሲየም ጡንቻዎች ላይ ብቻ ሳይሆን ለእግር ጥንካሬ ሁለቱም ማለትም ጡንቻዎችና አጥንቶች በጋራና በተቀናጀ መንገድ እንዲሰሩ የሚያደርግ ንጥረ ነገር ነው። ፖታሲየምን ከምግቦች ማግኘት እንችላለን። ሙዝ አንደኛውና ዋነኛው የፖታሲየም መገኛ ምግብ ነው። ስኳር ድንች፣ አቮካዶ፣ ቆስጣ፣ ባቄላ፣ ብርቱካን ፖታሲየምን በከፍተኛ መጠን እንድናገኝ የሚረዱ ምግቦች ናቸው። ከእነዚህ ምግቦች
በየቀኑ የተሰባጠረ አመጋገብ መጠቀም ጡንቻዎችና አጥንቶች ቀጣይነት ያለው ልገሳን ይቻላሉ። ከምግብ ብቻ በቂ ፖታሲየም ለማግኘት ለሚቸገሩ ሰዎች ደግሞ እንደ አማራጭ የፖታሲየም ሰፕሊመንት መጠቀም ይችላሉ። ለአዋቂዎች የተመከረ የፖታሲየም መጠን አለ። ፖታሲየምን በየቀኑ ለወንዶች 3400 ሚሊግራም፣ ለሴቶች ደግሞ 2600 ሚሊግራም ፖታሲየም መጠንን መውሰድ ያስፈልጋል። ይህ መጠን በፍራፍሬዎች፣ አትክልቶችና ጥራጥሬዎች የተሞላ የተመጣጠነ ምግብ በመመገብ መሳካት የሚችል ነው። ነገር ግን ከፖታሲየም መጠን ጋር የሚጋጭ የጤና ችግር ባለባቸው እንደ የኩላሊት በሽታ፣ ከፍተኛ የደም ግፊት ባላቸው ሰዎች ላይ መውሰድ ያለባቸውን ትክክለኛ የሆነውን መጠን ለመወሰን ከሐኪሞቻቸው ጋር መማከር ይኖርባቸዋል። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ ይደረግ። ስላዳመጣችሁ እናመሰግናለን። ባይ ባይ።